ይፈሳል ፍቅር ደግነት ከጀግንነት ጋር አምላክ አድሎት ጨዋታ ለዛሬ አለው ከደሞ ወንድሜ ሆነ እህት ሆኜ መቀጠልም ይቻላል። ምንም ችግር የለውም። ብዙ ነገሮች አሉ እኮ መቀጠል ይቻላል። ይሄም የማይረሳ ነገር አትናገሪ ምናምን አትበል፣ እንደዛ አትበል። የማይረሳ ነገር እኔም እኮ የማይረሳ ነገር ስለሆነብኝ ነው። በክብር ብመጣ በእርግጠኝነት አንተም ብትሆን ምህረት ላታደርግልኝ ትችላለህ። እኔ በክብሬ ነው እየተመጣ ያለው። ወንድ ልጅ ብቻ አይደለም ክብሩ መነካት የሌለበት፣ ሴትም ልጅ የራሷ የሆነ ክብር የራሷ የሆነ ማዕረግ አላት። እኔ ባንተ መከበር ነው እንጂ ባንተ መናቅ የለብኝም የትም ቦታ ላይ ማለት ነው። እንዴ ሀይሚ እኮ የብሩኬ ምናምን ተብዬ መከበር ነው ያለብኝ። በተለይ ደግሞ በዙሪያችንም በሚያውቁንም ምናምን እኔ እያልኩ ያለሁት በካሜራ ምናምን በሚያውቁን ሰዎች አይደለም እያልኩ ያለሁት። በተለይ ደግሞ በሴት መናቅ አልፈልግም። ቤቴም ክብሬም ማንነቴም እንዲደፈርም አልፈልግም በአንተ በማይረባ ውሳኔ። እና አንድ ነገር ከማድረግ በፊት ሁልጊዜም ቢሆን ቆም ብለህ አስብ። 2 ጊዜ አስብ። ለራስህ ለወደፊትህ ራሱ ማለት ነው። እንደዚህ ደግሞ ማድረግ የለብህም። ለማን ብለህ ለምንድን ነው እኔን ቤት ውስጥ እንትን ብለህ ምናምን? አሁን በእርግጥ በቃ እንደወጣ ፈቅደህልኛል፣ አመሰግናለሁ ለሱ። ግን ለምን ከመጀመሪያውንስ ለምን እንደዛ ማድረግ አስፈለገ? ስለምጠላሽ እሱን አንተ ልብህ ያውቀዋል። ነው እንደዛ አይደለም። ባላፈቅርሽ ለምን እንደዛ አደረገ? ስለሚጠላኝ ነው እንደዚህ የሚያደርግ